ልጅ ማግኘት ርዝቅ ነው። የአካባቢ ሰላም ርዝቅ ነው። ጥሩ ጎረቤት ርዝቅ ነው። ነጋዴ ነህ፣ ርዝቅህን በአላህ ተመክተ ገና ከቤት ስትወጣ በሱ ተመክተ መውጣት። ቁረይሾቹ የበድር ጦርነት ላይ በጉልበታቸው ቁጥራችን ብዙ ነው፣ የምናወጣው ወጪ የኛ አይቻልም፣ ከኛ በጣም ብዙ ነው አሉ። አላህ ወደማቸው። አላህ ከኛ ጋር ነው፣ አትዘን። እዝነት የሚባል ነገር ሐዘን የሚባል ነገር ይውጣ ከውስጥ። አላህ ከኛ ጋር ነው። ፕሮፌሰሩ መጥቶ ባለሀብቱ መጥቶ ዶክተሮች መጥተው ታማህል ሆስፒታል ተኝተ እናድነው ከሌ ቢሉ ሊያድኑ አይችሉም ነው። ሞት ይመጣብኛል ካልክ አኼራን የምታስብ ከሆነ ደስተኛ ነው የምትሆነው። ወቅ ዛሬ እኮ ሰው ሙሉ ሀያቱ ለዱንያ ተጨንቆ ያ አዩሃ الذين آمنوا እናንተ ያመናችሁ خذوا حذركم ጥንቃቄያችሁን ያዙ አለ አላህ። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته. ودنا يتكبراتو يا أفريكا تيفي تكتاتايوች እናቶች አባቶች ወንድሞች እህቶች እንዴት ቆያችሁ? እንዴት ሰነበታችሁ? አላህ Subhanahu Wa Ta'ala ሁሌም በተደጋጋሚ እንደምለው በያላችሁበት ቦታ አካባቢ ጤናችሁን ሰላማችሁን አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። አስባቡ ርዝቅ የርዝቅ ሰበቦች ከጭንቀት መገላገያ መንገዶች የርዝቅ አይነቶች ብዙ ናቸው። አፍያ ርዝቅ ነው፣ ዒልም ርዝቅ ነው፣ ጥሩ ትዳር ርዝቅ ነው፣ ልጅ ማግኘት ርዝቅ ነው፣ የአካባቢ ሰላም ርዝቅ ነው፣ ጥሩ ጎረቤት ርዝቅ ነው። የርዝቅ አይነቱ ብዙ ነው። ርዝቁንም ለጋሹ እሱ አላህ ነው። ስለሱም በሱ መመካት ርዝቅን ያመጣል። የዛሬው ርዕሳችን በአላህ መደገፍ፣ በአላህ መመካት። በአላህ መደገፍ፣ በአላህ መመካት ርዝቅን ያመጣል። ተወኩል ማለት በአላህ መደገፍ ማለት ነው። በአላህ መመካት ጉዳያችንን ሙሉ ለሙሉ ለሱ መስጠት፣ በሱ ላይ መመካት ርዝቅን ያመጣል። ዛሬ ይሄ ነው የምንመለከተው። ነቢዩ ሰለላሁ ዐለይሂ ወሰለም ጉዳያቸውን አላህ ወደሱ እንዲያዞሩ አላህ አዟቸዋል። ወተወከለ ዐለል ሐይ አለዚ ላ የሙት፣ በዛ ሕያው በሆነው በማይሞተው ጌታ በአላህ ተመካ። አዎ በስልጣን ብትመካ ስልጣን ይወድቃል፣ ይንኮታኮታል፣ ይሞታል። በገንዘብ ብትመካ ገንዘብ ያልቃል፣ ይጠፋል። በጉልበት ብትመካ ጉልበትህም ይከዳሃል። በዘርህ ብትመካም ይወድማል፣ ይጠፋል። የሁሉም ሰው ሕያው የሆነው የማይጠፋው ለዘላለም አምላክ የሆነው የሰው ልጆች ፈጣሪ የሆነው አላህ ብቻና ብቻ ነውና በሱ ተመካ፣ ሪዝቅን ያመጣል። ነቢዩን ሰለላሁ ዐለይሂ ወሰለም በአንድ የቁርአን አንቀጽ ላይ ወሻዊርሁም ፊል አምር፣ በነገሩ ላይ አማክራቸው፣ ፈኢዛ ዐዘምተ የወሰንክ እንደሆነ ፈተወከል ዐለላህ፣ በአላህ ተመካ፣ ጉዳይን ወደ አላህ አስጠጋው። በአላህ ላይ ስትመካ አላህ ይደሰትብሃል፣ አላህ ይወድሃል። ረሱል ዓለይሂ ሰላቱ ወሰላም በአንድ ሐዲስ ሲነግሩ ምን አሉ? ለው አነኩም ተተወከሉነ ዐለላህ ሐቀ ተወኩሊሂ ለረዘቀኩም ከማ የርዙቁ ጠይር ተግዱ ሒማሰን ወተሩሕ ቢጣነን አሉ። እናንተ እኮ በአላህ ላይ ትክክለኛ መመካትን ብትመኩ ኖሮ ለረዘቀኩም አላህ ይረዝቃችሁ ነበር። ከማ የርዙቁ ጠይር ጠይረን አዋፍን ወፍን እንደሚረዝቀው፣ ተግዱ ኺማሰን ጠዋት ባዶ ሆዷን ትወጣለች ምንም ሳትበላ። በማን ተማምና? በአላህ ተማምና። ወተሩሑ ቢጣነን ስትመለስ ደግሞ ሆዷን ሞልታ ትመለሳለች። በማን ተመኩ? በአላህ ተመኩ። ትክክለኛ መመካት ማለት ይህ ነው። ይህን ስናደርግ አላህ ዘንድ የምናገኘው ምንዳ ነው። አዎ ነጋዴ ነህ፣ ርዝቅህን በአላህ ተመክተ ገና ከቤት ስትወጣ በሱ ተመክተ መውጣት። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? ኢዛ ኸረጀ ሚን በይቲሂ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከቤታቸው ሲወጡ መን ቃለ ያለ ያዕኒ ኢዛ ኸረጀ ሚን በይቲ ያለ አሉ ከቤቱ ሲወጣ ቢስሚላህ በአላህ ስም ተወከልቱ ዐለላህ በሱ ተመክቻለሁ
ተጠግቻለሁ ተደግፌያለሁ ወላ ሐውለ ወላ ቁወተ ኢላ ቢላህ ኃይልም ብልሃትም ከሱ ውጭ ማንም የለውም ያለ يقال له ለሱ ይባላል ሁዲተ ወኩፊተ ወውቂተ ወተንሐى عنه الشيطان ሸይጣን ከሱ ይርቃል የተመራ የተጠበቀ ሰው ነው ሱብሃንአላህ እንደውም በሌላ ቦታ ላይ فيقول يعني الشيطان للشيطان شيطان لشيطان ይላል آخر ለሌላኛው ሸይጣን كيف لك برجل ከዚህ ሰው ምን አለ قد هدي وكفي ووقي የተጠበቀ የተመራ በአላህ ላይ የተመካ ሰው ከዚህ ምን አለ አቅም የለህም እኮ ገሸሽ በልም ይሁሉ ምንድነው አላህ ለጋሽ ነው አላህ ሰጪ ነው በሱ ተመካ በሱ ተደገፍ በሱ ስትመካ ጉዳይ ይስተካከላል የአኺራህም የዱንያህም ከጭንቀትም የምትገላገልበት ጌታ አላህ ነው ኢብራሂም አለይሂ ሰላም እሳት ውስጥ በተወረወሩ ሰዓት የተደገፉት በማን ነው በአላህ ነው አብዱላህ ኢብኑ አባስ ረዲየላሁ ዐንሁ በአንድ ወቅት እችን ቃል አሉ ሐስቡነላህ ወኒዕመል ወኪል አላህ በቂያችን ነው ምን ያማረ መመካት ነው ምን ያማረ መጠጋት ነው ቃላሃ ኢብራሂም ማለት አለይሂ ሰላም ሂነ ኡልቂየ ፊናር እሳት ውስጥ የተወረወሩ ጊዜ ወቃለ ሙሐመዱን ሰለላሁ ዐለይሂ ወሰለም ብሏታል ሂነ ቃሉ ያሏቸው ጊዜ ኢነ ናሰ ቀድ ጀመዑ ለኩም ፈኽሸውሁም ሰዎች ተሰባሰቡላችሁ ፍሯቸው ሲባሉ ፈዛደሁም ኢማናን ኢማናቸው ጨመረ ወቃሉ አሉ ሐስቡነላህ ወኒዕመል ወኪል ረዋሁል ቡኻሪዩ አላህ በቂያችን ነው ምን ያማረ መመካት ነው በአላህ ተመክተ ወላሂ አታፍርም በአላህ ተደግፈ አትወድቅም አላህን ይዘ ለስኬት እንጂ ለውድቀት አትደረግም ርዝቅ ይሰፋል በአላህ ተመካ አላህ ነው የሚለግሰኝ ብለህ በሱ ተማምነህ መጥፎ ስራህን አቁመው መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረ ሚንሁ ለአላህ ብሎ አንድን መጥፎን ነገር ያቆመ የተወ አላህ የተሻለ ይተካለታል አው መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረ ሚንሁ ለአላህ ብሎ አንድን መጥፎን ነገር የተወ አላህ የተሻለ ይተካለታል አላህ የተሻለ እንዲተካለህ መልካም ነገር ማግኘት ተፈልጋለህ ለአላህ ብለህ በሱ ተደግፈተው በአላህ መመካት የኢባዳዎች ሁሉ ትልቁ ኢባዳ ነው የነገሮች ሁሉ ቁንጮ ነው የተውሂድ መገለጫ ነው በአላህ መመካት በሱ መደገፍ በሱ መመካት እሱን መያዝ የነቢያቶች መገለጫ ነው ኢብራሂም አለይሂ ሰላም እሳት ውስጥ ሲወረወሩ የመጨረሻ ያላት ቃል እቺ ነበረች كان آخر قول إبراهيم صلى الله عليه وسلم حين ألقي في النار إبراهيم عليه السلام ودا ساعة تورورو جزي يمجرشا قالاتشو يهنبر حسبي الله بكينو ونعم الوكيل من يامار من مكاتنو قالوا ندي الدسيلال حسبي الله بكينو ዛሬ ሰዎች በገንዘባቸው ዛሬ ሰዎች በስልጣናቸው ዛሬ ሰዎች በጉልበታቸው በግሩፓቸው ይመኩና እከሌዬ ይላሉ ላ ወላሂ ይወድቃል ቃሩን በገንዘቡ ተመካ አላህ ወደመው ፊራውንን አንኮታኮተው የአድ ህዝቦች የሰሙድ ህዝቦች ተንኮታኮቱ ቁረይሾቹ የበድር ጦርነት ላይ በጉልበታቸው ቁጥራችን ብዙ ነው የምናወጣው ወጪው የኛ አይቻልም ከኛ በጣም ብዙ ነው አሉ አላህ ወደማቸው إبراهيم عليه السلام لك ساتوس ورور وروي أن إبراهيم عليه السلام لما أرادوا إلقاءه في النار ساتوس لورورات يفلو جزي رفع رأسه إلى السماء ود سماء رأسه نانستو فقال ألو اللهم أنت الواحد في السماء الله وي بسماء بتشنيا يمتملكو جيتا أنتنا وأنا الواحد في الأرض بمدر لايم يمجزه بتشنيا باريا أني نينا ليس أحد يعبدك غيري كان يوجي مجزه ما نملم حسبي الله ونعم الوكيل الله بكينو من يا مار من مكات نسلو فقال الله عز وجل الله ألا يا نار كوني بردا وسلاما على إبراهيم أنت ساتوي كوني هني بردا كزبي وسلاما سلامم هني علات على إبراهيم بإبراهيم لاي كز باي بايلات الله بردن بلو سلاما ميلون بايجمر ببرد يالكو نبرا بردو بردو يقلاتشو نبر وسلاما سلاما هني على الله على إبراهيم بإبراهيم لاي
ተወኩል በአላህ ላይ መመካት አላህን መደገፍ የነገሮች ሁሉ ቁንጮ ነው። ተወኩል ዑለማዎቹ በደንብ ገልጸውታል። ነቢያቶች በአጠቃላይ የታዘዙበት ጉዳይ ነው። ፈዕቡድሁ ወተወከል ዐለይህ አላህን ብቻ ተገዛው በሱ ብቻም ተመካ። ይሄ ነቢያቶችን አላህ ያነሳሳበት ህዝቦቻቸውን እንዲያነሳሱ አላህ ያዘዘበት ነው። ወቃለ ሙሳም አለ ያ ቀውሚ እናንተ ህዝቦች ወይ ኢንኩንቱም አመንቱም ቢላህ እናንተ በአላህ ያመናችሁ እንደሆነ ፈዐለይህ ተወከሉ በሱም ተመኩ ኢንኩንቱም ሙስሊሚን ሙስሊሞች እንደሆናችሁ ፈቃሉ አሉ ዐለላህ ተወከልና ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን በጌታችን ተመክተናል ጌታችን ወይ ለበዳይ ህዝቦች ፈተና አታድርገን አሉ። ሙሳ ዓለይሂ ሰላም ይህንን ጥሪ ለህዝቦቻቸው አቀረቡ። ህዝቦቻቸውም ተቀበሉ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና በሚሰደዱበት ሰዓት ላይ ጋሩ ሰውር የተባለ ዋሻ ላይ በተሰባሰቡበት በተደበቁበት ሰዓት ላይ 3 ቀን ከ3 ሌሊቶች ጋር የአላህ መልእክተኛ እዛ ዋሻ ውስጥ ተደብቀው ከአቡበከር ሲዲቅ ከሚወዱት ከጓደኛቸው አቡበከር ሲዲቅ ጋር እዛ ዋሻ ውስጥ ገብተው ነበር። አላህ እንዴት ፈረጃ እንዴት እንዳመጣላቸው አላህ እንዴት እንደጠበቃቸው የአላህ ጥበቃ አስተማማኝ ነው። ይሄን ያዝ እሺ። የሰው ልጅ ጥበቃና የአላህ ጥበቃ ነው። የአላህ ጥበቃ አስተማማኝ ነው። አላህ ማንም አይነካም ካለ ወላሂ ማንም አይነካህም። አላህ አንተን ዝቅ ማንም አያደርግም ካለ ወላሂ ማንም ዝቅ አያደርግህም። አላህ ከፍ ያደረገውን ማንም ዝቅ አያደርገውም። አላህ ዝቅ ያደረገውን ማንም ከፍ አያደርገውም። ይሄን ያዝ። በአላህ ተመክተ በሱ ተደግፈ አትዋረድም። እዛ ዋሻ ላይ ገቡ። ከዛ ደረሱባቸው ሙሽሪኮቹ። ታሪኩን ለማሳጠር አቡበከር ሲዲቅ አንተ የአላህ መልእክተኛ አንዳቸው ከወደ ጫማቸው ማሰሪያ ዝቅ ቢሉ ያየናል አሉ። ማቢክ ምን ነካ? 2 ሰዎች ሆነው ሶስተኛቸው አላህ የሆነ ማን ሊጎዳቸው? አላህ ከአንተ ጋር ሆኖ ልትጎዳ አላህ ጠብቆ አንተ ልትጠፋ በጭራሽ። ላ ተሕዘን ኢነላህ መዐና አትዘን አላህ ከኛ ጋር ነው። አላህ ከኛ ጋር ነው አትዘን። እዝነት የሚባል ነገር ሐዘን የሚባል ነገር ይውጣ ከውስጥ። አላህ ከኛ ጋር ነው። እህቴ አላህ ካንቺ ጋር ሆኖ አትጎጂም። አላህን ያዥ፣ በአላህ ተመኪ፣ በሱ ተደገፊ። ርዝቅሽ እንዲሰፋ ዱንያ አኺራሽ እንዲስተካከል ወንድሜ በአላህ ተደገፍ። አላህ ያማረውን ኸይር ነገር እንዲለግስህ ነቢዩ ሰለላሁ ዐለይሂ ወሰለም ተወኩል ማለት የጀነት መግቢያ ሰበብ ነው አሉ። አዎ የነቢ ስ ሰለም ኡማዎች 70 ሺህ የሚጠቁ የድኹሉል ጀና ሚን ኡመቲ 70 አልፈን ቢገይሪ ሒሳብ ያለ ሂሳብ ያለ ምርመራ ጀነት ይገባሉ 70 ሺህ ሰዎች። እነዚህ ሰዎች ማን ናቸው? ሁሙ ለዚነ ላ የስተርቁን ወላ የተጠየሩን ወአላ ረቢህም የተወከሉን። ይሄ ሩቃ ገድ እንደዚሁም በጌታቸው የሚመኩ ናቸው። ገድ ማይሉ ዛሬ ገድ ነው አይደለ? በቃ የኛ ዱንያችን እንዲመራ ያለው አይ ዛሬ አይቀናኝም እከሌችን አየው ይላል አንዳንዱ። ጥቁር ድመት አየው፣ ጥቁር ወፍ ሲሄድ አየው፣ ጥቁር በግ ሲሄድ አየው፣ ጥቁር ውሻ ምናምን የሆነ ከለር እያነሳ አይ የሆነ አይቀናኝም ልመለስ ይላል። ተጠንቀቁ፣ ተጠንቀቁ። ይሄን ነገር ገዱ የመለሰው ጠይራው የመለሰው ሰው በእርግጥም አጋራ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሽርክ ላይ መውደቅ ትፈልጋለህ? በአላህ ተደገፍ፣ በአላህ ተማመን፣ ሰበቡን አሟላ፣ በሱ ተደገፍ። በሰበብ እንዳትደገፍ፣ በአላህ ብቻ ተደገፍ። አላህን ከተደገፍከው አላህ አዋርድህም፣ ደረጃህን ከፍ ያደርግልሃል፣ ርዝቅህን ያሰፋልሃል። በምን? እሱም በመደገፍህ፣ በሱ በመመካትህ። አላህ ቁርአን ላይ ምን አለ? ወመን የተወከል ዐለላህ ፈሁወ ሐስቡህ። በአላህ የተመካ አላህ በቂው ነው። አላህ ከበቃ ማን ሊጎዳ? ወላሂ ረሱል ዓለይሂ ሰላቱ ወሰላም ያንን ትንሽ ልጅ አብዱላህ ብን አባስን ሲመክሩት ምን አሉት? ኢዛ ሰአልተ ፈስአልላህ፣ እንደው እኔ ኡዓሊሙከ ከሊማቲን አሉት። መጀመሪያ አንተ ልጅ ወይ ንግግሮችን አስተምርሃለሁ። ኢሕፈዝላህ የሕፈዘከ፣ አላህን ጠብቀው አላህ ይጠብቀሃል። ባዘዘ ቦታ ተገኝ፣ በከለከለ ቦታ ተከልከል ማለት ነው። አላህን ጠብቀው ማለት ጋርዶነ ማለት አይደለም። ምን አቅም ኖሮ? አላህ የሁሉ ጠባቂ ነው። አላህ የሁሉ ጠባቂ ነው። በሱ ጥበቃ ላይ ከሆንክ ማንም አይጎዳህም። ኢሕፈዝላህ የሕፈዘከ፣ አላህን ጠብቀው
አላህ ይጠብቅሃል። አላህን ጠብቀው ማለት ምንድነው? ባዘዘህ ቦታ ታዘዝ፣ ከከለከለ ቦታ ተከልከል። ከኸምር ቤት ራቅ፣ ከቁማር ቤት ራቅ፣ ሰው ከሚታማበት ቦታ ላይ ራቅ፣ ሰውን ከሚጠፋበት ግድያ ላይ ሰውን አጥፉ ግደሉ ምናምን ፌስቡክ ከመጻፍ ራቅ፣ ከከለከለ ነገር ተከልከል። አላህ ይጠብቅሃል። የሐዲሱስ መጨረሻ ምን ይመስላል? ካፍታ ቆይታ በኋላ ተመልሰን እንመጣለን። ሳትርቁ በያላችሁበት ጠብቁ። ካፍታ ቆይታ በኋላ ተመልሰን መጥተናል። احفظ الله يحفظك አላህን ጠብቀው አላህ ይጠብቅሃል። እንዴት ደስ ይላል አባባሉ። ባዘዘ ቦታ ላይ ተገኝ፣ ከከለከለ ቦታ ላይ ተከልከል። የአላህ ጥበቃ ካንተ ዘንድ አለ። احفظ الله تجده تجاهك አላህን ጠብቀው ፊት ለፊት ታገኘዋለህ። اذا سألت فاسأل الله የጠየክ ጊዜ አላህን ብቻ ጠይቅ። የሚጠየቀው እሱ ነው፣ የሚለመነው እሱ ነው። አላህን ብቻ ጠይቀው። اذا سألت فاسأل الله ጥያቄ በጠየቅ ቁጥር አላህን ጠይቅ። وإذا استعنت فاستعن بالله መታገዝ በፈለክ ጊዜም በአላህ ታገዝ። واعلم أوك أن الأمة ህዝብ እኮ ነው لو اجتمعت على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك የዓለም ህዝብ ማለት ነው ተሰባስቦ ምን ብሎ ፕሮፌሰሩ መጥቶ ባለሀብቱ መጥቶ ዶክተሮች መጥተው ታማሃል ሆስፒታል ተኝተ እናድነው ከሌ ቢሉ ሊያድኑ አይችሉም ነው። እንጥቀመው ቢሉ ሊጠቅሙ አይችሉም ነው። ሀብታም እናድርገው ሊያድርጉ አይችሉም። ለም ينفعوك إلا بشيء በአንዳች ነገር ቢሆን እንጂ ቀድ ከተበሁ ላሁ ለከ ያቺም አላህ ለአንተ የጻፈልህ ካልሆነ በስተቀር አላህ ከጻፈልህ ውጭ አታገኘም። ይህ ተወኩል ውስጥ ይግባ ነው። ወኢን እጅተመዑ ቢሰባሰቡ አላ አን የዱሩከ ቢሸይኢን አንተን በአንዳች ነገር ሊጎዱ ለም የዱሩከ ኢላ ቢሸይኢን ቀድ ከተበሁ ላሁ ዐለይከ አላህ በአንተ ላይ የጻፈልህ ነገር ካልሆነ በስተቀር ሊጎዱ አይችሉም። ለምን? ሩፊዐት ልአቅላም ብዕሯ ተነስታለች፣ ወጀፈት ሱሑፍ መጽሐፏም ደርቃለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በሌላ ዘገባ ላይ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? احفظ الله تجده أمامك አላህን ጠብቀው ፊት ለፊት ታገኘዋለህ። ተዐረፍ ኢለላህ ፊ الرخاء يعرفك في الشدة አላህን በአማኑ ጊዜ በደስታ ጊዜ ተዋወቀው፣ በጭንቅ ሰዓት አላህ ይደርስልሃል። ሀብታም ስትሆን አላህን አውሰው፣ ዘክረው፣ ተዋወቀው። ድህነት ሲመጣ ጭንቅ ሲልህ ከጭንቀት ይገላግልሃል። ርዝቅን የዛን ጊዜ ያሰፈዋል። ወጣት ሆነህ ከአላህ ጋር ተዋወቅ፣ ሽምግልና ሲመጣ አላህ ይደርስልሃል። ጤነኛ ሆነህ ከአላህ ጋር ተዋወቅ፣ ህመም ሲመጣ አላህ ይደርስልሃል። ወዕለም እወቅ አነማ አኽጠአከ ለም የኩን ሊዩሲበከ አንተን የሳተህ ነገር ሊያገኘህ አይችልም። ተወኩል ይኑርህ እያሉት ነው። ወማ አሳበከ አንተን ያገኘህ ነገር ደግሞ ለም የኩን ሊዩኽጢአከ አንተን ሊስትህ አይችልም። በቃ ወስኖብሃል። ወዕለም እወቅ አሉት አነ ነስረ መዓ ሰብር ድል ያለው ከትዕግስት ጋር ነው። ወአነ ልፈረጀ መዓ ልከርብ ከጭንቀት መገላገል ያለው ከመከራ ጋር ነው። ወአነ መዓ ልዑስሪ ዩስራ ሁልጊዜም ከችግር ጋር ምቾት አለ። አዎ ምቾት ሊመጣ የሚችለው ይህ ነው። ስለዚህ በአላህ መመካት ትልቅ ዒባዳ ነው። ሰዒድ ብኑ ጁበይር ምን ይላሉ? አተወኩሉ አለላህ ጂማኡል ኢማን ይላሉ። በአላህ ላይ መመካት እንዲሁ የኢማን ዋናው ቁንጮ ፍሬ ነው። በአላህ ላይ መመካት የኢማን ስብስብነትን ከፈለግ በአላህ መደገፍ ነው። ሐሰን አልበስሪ ምን ይላሉ? አፍደሉል ዒልሚ አልወረዑ ወተወኩሉ አፍደሉል ዒልም ማለት በአላህ መመካት ነው፣ ወራዕ ነው አሉ። በአላህ መመካት ነው። አንድ ሰው ወደ ወሃብ ብኑ ሙነባህ መጣና ረሒመሁላህ አልምኒ ሸይአን የንፈኡኒ ላሁ ብሂ በዛ አላህ የሚጠቅመኝን አሉ። አክሲር ሚን ዚክሪል ሞት ሞትን ማብሳትን ነው አውሳ አሉት። አብዛ ሞት አለ። ዛሬ እንደተደላቀኩኝ አልኖርም፣ ሞት ይመጣብኛል በል። ሞት ይመጣብኛል ካልክ አኼራን የምታስብ ከሆነ ደስተኛ ነው የምትሆነው። ወቅ ዛሬ እኮ ሰው ሙሉ ሀያቱ ለዱንያ ተጨንቆ ነው። ዱንያ 24 ሰዓት ከሰላት በኋላም ዱንያ፣ ከሰላት በኋላም ዱንያ፣ 5 አውቃት ሰላት በኋላ ዱንያ፣ ሰላቱ የሚሰጉን ከሆነ ማሻአላ እንቅልፍ ላይ ዱንያ የሆነ ዱንያ ሀም ገም ዱንያ ከሆነማ የመጀመሪያ ክፍል ላይ የናትን ሐዲስ አስታውሳቸዋል። አንድ ሰው ዱንያ ሐሳብ ጭንቀቱ ከሆነ
አላህ በሁለት አይኖቹ መካከል ድህነትን ያመጣበታል። ወፈረቀ ሸምለሁ አሉ ጉዳዩን ይበታትንበታል። እንደዚሁም የዱንያ ማትመጣለትም አላህ የወሰነለት ካልሆነ አሳብ ጭንቀቱ አኺራ የሆነስ አላህ ጉዳዩን ይሰበስብለታል። ዱንያ ወአተትሁ ዱንያ ወሂየ ራጊመቱን ዱንያ የተዋረደች ሆና ትመጣለች እሱ ዘንድ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው፣ ኢማም ሙስሊም የዘገቡት ነው። ስለዚህ አንተ በአላህ ላይ መመካት ሲባል በቃ ሞትን ማስታወስ ትልቅ አስተዋጽኦ አለው። ወአክሲር አመለክ ምኞትን ገድበው ቀንሰው። ወኸስለቱ ሳሊሰቱን አሉ ሶስተኛው ክፍል ግን ኢን አንተ አሰብተሃ አንተ ካገኛት አላህ ከወፈቀ በለግተል ጋየተል ቁስዋ ትልቅ ደረጃ ደርሰሃል። ወዘፊርተ ቢልዒባደቲ ቃለ ማ ህየ ምንድና ሲላቸው ቃለ አተወኩል በአላህ መመካት ነው። አዎ በአላህ መመካት ማለት ይህ ነው። አንተ በቃ በአላህ ስትደገፍ ጉዳይ ለአላህ ስትሰጥ አላህ ይበቃሃል። ሙሳ ዓለይሂ ሰላም ፊርዓውን እኮ አሳደዳቸው። ፊት ለፊታቸው ቀይ ባህር ነው። የሙሳ ህዝቦች ያ ሙሳ ኢና ለሙድረኩን ተደረሰብን አስጨረስከን ሲላቸው ከላ በጭራሽ አለው እነ ማዕየ ረቢ ጌታዬ ከኔ ጋር ነው፣ ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። በአላህ የተመካ አፍሮ አቅም ወድቆ አቅም ከጭንቀት ሁሌም እንተገላገለ ነው። አላህ በያዙት በትር ሙሳን ባህሩን እንዲመቱ ታዘዛቸው። መቱት። 12 ቦታ ተሰነጣጠቀ። ምን ሆነ? 12 ቦታ ድልድይ ሆኖ ተሰነጣጠቀ። 12 ምንድነው ጎሳዎች ነበሩ ይባላል። በዛው አለፉ። አየህ በአላህ ስትመካ አላህ ጉዳይን ያስተካክልልሃል። በአላህ ተመክቶ ያፈረ የለም። ነቢዩ በአላህ ላይ ስለተመኩ ነው የበድር ጦርነት ላይ መላኢካ እስከ ሰማይ አውርዶ አላህ የሙሽሪኮችን ጦር ድምጥማጡ እንዲጠፋ አላህ ያደረገላቸው። ስለዚህ ኢማሙ አሕመድ ሲጠየቁ አዩ ሸይን ሲድቁ ተወኩሊ አለላህ በአላህ ላይ እውነተኛ መመካት የትኛው ነው ተብሎ ሲጠየቁ አላ የኩነ ፊ ቀልቢሂ አሐዱን ሚነል አደሚይን የጥመው አየጂአሁ ቢሸይን እንደው ከአደም ልጅ አንድ ሰው ልብ ላይ መጣ ነው የሆነ ነገር ያመጣልኝ ይሰጠኛል ብለህ ምከጅለው ከውስጥ ውጣርገህ በአላህ ብቻ የምትመካው እሱን ብቻ የምትደገፈው አላህ በጥዋ በቃ ውስጥ በአላህ ብቻ አላህ አለኝ። ነብዩ እኮ አሉ መየምነው ከሚኒ አላቸው። አንደኛው የሆነ ጦር ላይ አረፍ ብለው ሲቀመጡ ሰይፋቸውን እንዲያንጠልጥለው ባስቀመጡበት አንዱ መጣና አንገታቸው ላይ ሰይፍ አስቀመጠና ያ ሙሐመድ አንተ ሙሐመድ ማን ነው ከኔ የሚከላከል አላቸው። ሚስኪን ሞኝ ነብዩ ላይ ሰይፍ ያነሳ ረሱል ምን አሉት? አላህ ነው። አይ ትክክለኛ መመካት በአላህ ላይ አላቸው። ወደቀ ሰይፉ ከጁ ላይ። እሳቸው በተራ አንስተው አንተስ ማን ይከላከልልሃል አሉ። አላህን አቅ ምን አቅ እንደው መልካምነት ቸርነት ካልሆነ ማን አለ? በልካም በኋላ ከኔ ጋር ይሄን ነገር እንዳታደርግ ጦር እንዳትመዝ እኔ ጋር ከሚጣሉ ሰዎች ጋር እንዳትጣላ ብለው ሰለላሁ ዐለይሂ ወሰለም ቃል አስገብቱ ለቀቁት። እንደው ኸይረኛ ሰው ነው ዘንድ መጣውላችሁ እንዲህ ነው ብለው ሰልሞ ህዝቦችን ጭምር ያሰለመ ማለት ነው። ምንድነው የፈለኩት? ተወኩል በአላህ ላይ መመካት በአላህ ብቻ። ኢነመል ሙእሚኑን ፍጹም እኮ አማኞች ማለት አለዚነ ኢዛ ዙኪረ አላህ እነዛ አላህ በተወሳ ቁጥር ወጂለት ቁሉብሁም ቀልቦቻቸው የሚረበሽ የሚፈራ የሚደነግጥ ወኢዛ ቱልየት ዐለይሂም አያቱሁ አናቅጾቹ ደግሞ በእነሱ ላይ በተነበቡ ጊዜ ዛደትሁም ኢማናን ኢማናቸው የሚጨምር ነው። ወዐላ ረቢሂም የተወከሉን በጌታቸውም ላይም የሚመኩ ናቸው። አዎ ተወኩል ይህን ያህል ካየን ትክክለኛ ተወኩል ምንድን ነው? በአላህ መመካት ማለት ቤት መቀመጥ ነው? መስጊድ መቀመጥ ብቻ ነው? ላ በአላህ መመካት ማለት ሰበብን ማድረስ ነው። ፈኢነ አላህ ተዓላ አመረ ቢተዓጢ ልአስባብ ማ አምሪሂ ቢተወኩል ከሱ ጋር በመመካት ሰበቦችን መስራት ማምጣት አላህ አዟል። ፈሰይዑ ፊል አስባቢ ቢልጀዋሪሂ ጣዓቱን ለሁ በአካል ሰበብ ለማድረግ መንቀሳቀስ ራሱ አላህን መታዘዝ ነው። ለምን ያዘዘበት ጉዳይ ከሆነ። ወተወኩሉ ቢልቀልቢ ዐለይሂ ኢማኑን ቢሂ በሱ ላይ በቀልብ መመካት ደግሞ የኢማን መገለጫ ነው። አላህ የተለያየ ቁርአን አንቀጽ እኮ አዞናል። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ኹዙ ሒዝረኩም ጥንቃቄያችሁን ያዘዋል አላህ ሰበብ እንድናሟላ ነው። ወቃለ ተዓላ ወአዒዱ ለሁም መስተጣዕቱም ሚን ቁወትን ወሚን ሪባጢል ኸይል አለ ለጠላቶቻችሁ በቻላችሁት አቅም ተዘጋጁ አለ። ከፈረስ ግልቢያ ከጦር ውርወራ እያለ አላህ
ሰበብ ማድረስ እንዳለብህ ሲያመላክት ማለት ነው። አንደኛው ሰሓባ አነስ ብን ማሊክ ረዲየላሁ ዐንሁ ሲናገሩ ቃለ ረጁሉን ያ ረሱለላህ አዕቂሉሃ ወአተወከሉ አው አጥሊቁሃ ወአተወከል አላቸው። እንደው አላህን በአላህ መመካት ስልች ግመሌን አስሪያት ልመካ ወይስ ፈትቻት ልመካ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? አዕቂልሃ ወተወከል፣ እሰራትና በአላህ ተመካ። ረዋሁ ትርሚዚዩ ወሐሰነሁ አልአልባኒዩ። ምንድን ነው? ግመሌንም አስራለሁ በአላህ እመካለሁ። ምን ማለት ነው? ሰበብ ማድረስ ማለት ነው። ሰበብ ሳታደርስ በአላህ መመካት ማለት ውሸት ነው። ዑመር ብን ኸጣብ ረዲየላሁ ዐንሁ ሰዎችን መስጊድ አገኟቸው። እነዚህ ምንድን ናቸው? እነዚህ ሙተወኪሎች ናቸው፣ በአላህ የሚመኩ ናቸው ተብሎ ተነገራቸው። እነዚህማ ሰነፎች ናቸው። አላህ ከሰማይ ዝናብን እንጂ ወርቅን አላወረደም። ወርቅ ያለው የት ነው? ምድር ላይ ነው። ተቆፍሮ ነው። ለፍተህ ደክመህ የምታገኘው ነው። መንጀደ ወጀደ ነው የሚባለው አይደል? ሰበብ ማድረስ ማለት ነው። ሰበብ ሳታደርስ በአላህ እመካለሁ የለም። አንድ ሰው በአላህ እመካለሁ ብሎ ባቡር መንገድ ላይ በመኪና እየመጣ ፊት ለፊት እቆማለሁ ይላል እንዴ? መንቀሳቀሱ እኮ ሰበብ ነው። ከዛ አላህን ያዳነው። ምግብ መጥቶለት አጠገቡ መጥቶ እኔ በአላህ እመካለሁ አፌ ላይ እስኪገባ ብሎ የሚጠብቃለ? እጅህን አንስተህ ወደ አፍህ ወደ ማዕድኑ እጅን አድርገህ ወደ አፍህ ማድረግ ሰበብ ነው። ኢማም አሕመድ ስለ አንድ ሰው ተጠየቁ። አረጁሊን ጀለሰ ፊ በይቲሂ ፊል መስጂድ፣ አንድ ሰው መስጂድ ውስጥ ተቀምጧል፣ አው ወይ ደግሞ ቤት ውስጥ ተቀምጧል። ወቃለ ላ አዕመሉ ሸይአን ሐታ ያእትየኒ ሪዝቂ፣ ሪዝቂ እስኪመጣብኝ እኔ ምንም ነገር አልሰራም። ኢማም አሕመድ ምን አሉ? ሃዛ ረጁሉን ጀሂለ ልዕልማ፣ የተሳሳተ እውቀት የሌለው ሰው ነው። ለምን? ثم قال رحمه الله كان الصحابة رضي الله عنهم يتجرون ويعملون في نخلهم والقدوة بهم، قدوة አርያ እነሱ ነው የምንከተል። ይነግዱ ይኮተኩቱ ያርሱ ምን ይሉ ነበረ? ሰሓቦች ይሰሩ ነበረ። አንደኛው ወደ ፉደይል ብኑ ዒያድ መጣና ይህ ሰው ለው አነ ረጁለን ቃዓደ ፊ በይቲሂ፣ አንድ ሰው ቤቱ ላይ ተቀምጦ ወዛመ አነሁ የሲቁ ቢላሂ ፈያእቲሂ ቢርዝቂሂ፣ በአላህ ላይ እንደው የሚተማመን ነው ርዝቅ ይመጣልኛል የሚል ሰው አለ፣ እንዴት ነው ተብሎ ሲጠየቁ ለም የፍዓል ሃዘ ልአንቢያ ወላ ገይሩሁም፣ ይህን እኮ ነቢያቶችም ሌሎችም አልሰሩም እንደዚህ። ወካነ ነቢዩ ሰለላሁ ዐለይሂ ወሰለም አጀረ ነፍሰሁ ወአቡበክርን ወዑመረ ወለም የቁሉ ነቅዑድ ሐታ የርዙቀና አላሁ ዐዘ ወጀል፣ እንቀመጥ አላህ ርዝቃችን እስኪመጣ አላሉም። ለፍቷሉ፣ ደክሟሉ፣ ሰርቷሉ። ስለዚህ በአላህ መመካት ማለት ሰበብ ማድረስ ነው። ሰበብ ሳታደርስ በአላህ መከተል። አልሐረካ ይዚዱል በረካ፣ እንቅስቃሴ በረካ ይጨምራል ይባላል። የተመረክ ወንድሜ ወረቀት እጅ ላይ አለ፣ ውጤት እጅ ላይ አለ። በየቢሮ በታትን ማስታወቂያዎችን እያንበብ ጠይቅ፣ አመልክት። ከዚያ ያ ረቢ የተሳካ ቦታ እንዲሆን አንተ አድርግልኝ ብለህ ጉዳይን ለአላህ ተው። አላህን ተማጸነው። ነጋዴ ነህ፣ በጠዋት ውጣ። የሚሰቀለውን ቡቲክ ነው አሳምረ ስቀል፣ የሚደረደረውን ደርድር። ያ ረቢ የኔ እውቀቴ ችሎታዬ ይህ ነው፣ አንተ ርዝቁን ካላመጣህልኝ ሚያመጣልኝ የለም ብለህ በማን ተመካ? በአላህ ተመካ። አለዛ እንደዛ ሰውዬ ሸኽየውን እንዳደከማቸው እንዳትሆን። ማን ያ ሰውዬ? ሸኽየውን መጥቶ አላህ ልጅ እንዲሰጠኝ ዱዓ አርጉልኝ አላቸው። ዱዓ አርጉልኝ። እሺ አላህ ያ ረቢ ይህን ወንድም ይሄ ልጅን ሷሊህ ልጅ ስጠው እያሉ ዱዓ ያደርጋሉ። አመት ጠበቁ፣ ልጅ የለም። ሁለተኛ ልጅ የለም። ተጠራጠሩና እንደው ይህ ሰው ባለቤቱ ታማ ከሆነ ማህፀኗ እንደው ልጅ ማይዝ ከሆነ መሃን ከሆነች አይነት ብለው ጠርተው እንደው ባለቤትህን አስመርምራታል? ማህፀኗን እንዴት ነው? መሃናት አይደለችም አይነት ነገር ብለው ጥያቄ ጠየቁት። ምን አላቸው? ልጅ ይሉኛል እንዴ? ሚስት ይሉኛል እንዴ? እኔ መቻ ገባው? ሳገባ ልጅ መፈለግ ማለት ነው። ግልጽ ነው። የዘነ ተወኩል ማለት በአላህ ላይ ትመካለህ፣ ሰበብ ታደርሳለህ። ለው አነኩም ተተወከሉነ ዐላ ላህ ሐቀ ተወኩልህ ለረዘቀኩም ከማ የርዝቁ ጠይር ተግዱ ኺማሰን ወተሩሁ ቢጣነን የሚለው ሐዲስ ምንድን ነው? እቺ ወፍ እንደምትመከኩ ብትመኩ አላህ ማን ነው ትክክለኛ በአላህ ላይ መመካት ብትመኩ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ወፏን እንደረዘቃት ይረዝቃችሁ ነበር። ምንድን ነው? እቺ ወፍ እንቅስቃሴ አድርጋለች። እህል በረንዳ በአላህ ተማምና ሄዳለች። እንቅስቃሴ አድርግ ማለት ነው። እንቅስቃሴ ሳታደርግ በአላህ ተመክቻለሁ ነው። ሰበብ ታደርሳለህ። በሰበብ እንዳትደገፍ በአላህ ተደገፍ። ሕክምና ትሄዳለህ። መድኃኒቱ አይደለም ያድነ አላህ ነው። መድኃኒቱ ሰበብ ነው። መድኃኒቱን መድኃኒት እንዲሆን የሚያደርገው ማን ነው? አላህ ነው። ከአላህ ውጭ ማንም የለም። ስለዚህ ተወኩል በአላህ መደገፍ፣ ወደሱ መጠጋት የነቢያቶች የሰሓቦች መገለጫ ነው። የሙእሚኖች መገለጫ ነው። ቀልብህ ላይ ማንንም አለመከጀል ማለት ነው። ስለዚህ ለማግባት ትፈልጋለህ፣ እህቶችን አማክር፣ ወንድሞችን አማክር።
ዙሪያ ያሉትን ጓደኞችን አማክር። ፈኢዛ አዘምተ የወሰክ እንደሆነ ፈተወከል አላህ በአላህ ተመካ። በአላህ ተደግፎ ያፈረ የለም። የነቢያቶችን ታሪክ አላህ የሚያዋጋልን የሚተርክልን በእኔ ተመክተው እንዲህ ነገር አገኙ ሲለን እኛ ከንፈር መጠን እንድንደሰትበት እንድንገረምበት ብቻ ሳንሆን እንድንኖርበት ነው። ወመን የተወከለ ዐለላህ ፈሁወ ሐስቡህ በአላህ የተመካ አላህ በቂው ነው። አላህ በቂያችን ነው። ሐስቡነላህ ወኒዕመል ወኪል የሁላችንም መፈክርና ተግባር ይሁን። አላህ በሱ ተመክተው በሱ ተደግፈው ርዝቃቸው ሐሳብ ጭንቀታቸው ከሚወገድላቸውና ርዝቃቸው ከሚሰፋላቸው ባሪዎች መካከል አላህ ያድርገን። ቀጣዩን ፕሮግራም አስባቡ ሪዝቅ አላለቀም፣ ይቀጥላል። ይህን የመሰለ ትምህርቶች ከእናንተ ውድ ተመልካቾች ጋር አፍሪካ ቲቪ የህይወት ጎዳና ከሆነው ጣቢያችን የቴሌቪዥን ፕሮግራማችን ላይ ምናቀርብ ይሆናል። አላህ ይጠብቃችሁ፣ አላህ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።